ሰላም 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 ዩቲዩብ እንዴት ናችሁ? እንደ ኤሮፓውያን አቆጣጠር በ2026 የዩኤስ የፍትህ ዲፓርትመንት ከ2 ሚሊዮን በላይ ሰነዶች፣ ኢሜሎች፣ ፎቶዎች፣ ቪዲዮዎች እንዲሁም የተለያዩ የምርመራ ፋይሎችን በይፋ ለህዝቡ በመልቀቅ ዓለምን አስደነገጠ። ነገር ግን እነዛ ፋይሎች ላይ የምታዩት ነገር በሙሉ ላዩን ብቻ ነው። በሚሊዮኖች የሚቆጠሩ ገጾች ተደብቀዋል። የተለያዩ ስሞችም በጥቁር ነገር ተሰርዘዋል። ባጭሩ እዛ ላይ የምናየው ነገር በሙሉ እነሱ እንድናየው የሚፈልጉትን ነገር ብቻ ነው። ዛሬ ወደ ኤፕስታይን ፋይል የመጀመሪያ ክፍል ዘልቀን እንገባለን። እንግዲህ ኤፕስታይን ተራ ወንጀለኛ ብቻ አልነበረም። ሀብታምና ከአደገኛ ሰዎች ጋር ግንኙነት የነበረው እንዲሁም ግዛቱ አህጉራትንና የግል ደሴቶችን ጭምር የሚያጠቃልል ነበር። ኤፍቢአይ ቤቱን በወረረበትና ውስጡ ያሉትን መሳሪያዎች በፈተሸ ጊዜ ከሚሊዮን በላይ የሚቆጠሩ ማስረጃዎችን ማግኘት ችሎ ነበር። ከዚያም ውስጥ እንግዲህ የተለያዩ ኢሜሎች፣ የበረራ መዝገቦች፣ ማስታወሻዎች፣ ፎቶዎች እንዲሁም በኮድ የተላኩ ኢሜሎችን ጭምር ማግኘት ችሎ ነበር። እንግዲህ ከ2 ሚሊዮን በላይ ፋይሎች መለቀቁ ለህዝቡ ግልጸኝነት እንዲኖረው ታስቦ ቢሆንም የሆነው ነገር ግን በተቃራኒ ነበር። መርማሪዎችና ፋይሉን የተመለከቱ ሰዎች ያስተዋሉት የመጀመሪያው ነገር ብዙ ፋይሎች መሰረዛቸውንና አንዳንዶቹም ሙሉ በሙሉ መጥፋታቸውን ነበር። እንግዲህ ወዲያው ነበር ጋዜጠኞችና መርማሪዎች ይህን ጥያቄ ያነሱት። መንግስት ምን አይነት ከባድ ማስረጃዎችን እየደበቀ ሊሆን ይችላል? እና ደግሞ ለምን አሁን ላይ እነዚህ ፋይሎችን መልቀቅ አስፈለገ? ከዚህ ሁሉ ጊዜ በኋላ ማለት ነው። ከተለቀቁት ፋይሎች ውስጥ ጥቂቱን ብናይ ኢሜሎችና በኮድ የተጻፉ መልእክቶች፣ የኤፕስታይን የግል አውሮፕላን የበረራ ምዝገባ ማስታወሻዎች፣ ከቤቱና ከደሴቱ ላይ የተነሱ ፎቶዎች እንዲሁም የምስክር ንግግሮችና ቃለ መጠይቆች በትንሹ የሚጠቀሱ ናቸው። ነገር ግን ከዚህ ትልቅ የፋይል መለቀቅ በኋላ እንኳን ያየነው ገና ትንሹ ነገር ነው። የአብዛኛው ሀያላን ግለሰቦች ስም የደበዘዙና ሙሉ በሙሉ ከገጽ ላይ የጠፉ ናቸው። እንደውም ያልተሰረዘውን ፋይል የተመለከቱ ወጋጮች እንዲህ ይላሉ፣ በዚህ ፋይሎች ውስጥ ያሉት ነገር እጅግ በጣም አስደንጋጭ ናቸው። አንዳንድ ስሞች ማለትም እዛ ላይ ያሉ አንዳንድ ስሞች ለማመን ሁላ ይከብዳሉ። እስካሁን ባለን መረጃ በሚሊዮን የሚቆጠሩ ሌሎች ሰነዶች አሁንም በመንግስት ግምገማና እይታ ውስጥ ናቸው። ባለስልጣናቱ የተጎጂዎችን ማንነት ለመጠበቅ ነው ቢሉም ሌሎች ግን የታዋቂ ሰዎችን ስምና መረጃ ለመሸፈን ነው ብለው ያወራሉ። አንዳንድ ፋይሎች እንደውም ከተለቀቁ በኋላ እንኳን በድጋሜ እንዲጠፉ ተደርገዋል። አንዳንዶቹም ማስተካከያ ተደርጎባቸው በድጋሜ ተለቀዋል። እኔ በራሴ ይህንን ፋይል ካየሁ በኋላ የተረዳሁት ነገር ቢኖር ይህ ጉዳይ ከኤፕስታይን ከሱ የላቀና እንደሆነና ያን የዘረጉትን መረብ አሁን ድረስ ሊኖር እንደሚችል ነው። እንግዲህ የኤፕስታይን ፋይል በዩኤስ ላይ ብቻ አያበቃም። ሀገራችንን ጨምሮ የተለያዩ የበረራ ማስታወሻዎች፣ ኢሜሎች እንዲሁም በአህጉራት መካከል ያሉትን ግንኙነቶች የሚጠቁምና ጉዳዩን ዓለም አቀፍ የሚያደርግ መረጃ ነው እንግዲህ ፋይሎቹ ላይ ያሉት ማለት ነው። ለዚህም ነው በዓለም ዙሪያ ያሉ መንግስታት ጉዳዩን በቅርበት እየተከታተሉት ያሉ። አንዳንድ ተንታኞች እንደሚሉትም ያሉት ፋይሎች ሙሉ በሙሉ ቢለቀቁ ዓለም አቀፍ ቅሌቶች፣ ዲፕሎማሲያዊ ቀውሶችና የፖለቲካ ውድቀቶችን ሊያስከትሉ እንደሚችሉ ያስጠነቅቃሉ።
እያንዳንዱ አዲስ የሚለቀቀው ፋይል ከመልሶች ይልቅ ጥያቄዎችን ይፈጥራል። አንዳንዶችም ኤፕስታይን የአንድ ትልቅ የስለላ ኦፕሬሽን አካል እንደሆነ ያምናሉ። የፈጸማቸውን ወንጀሎች ሀያላን ሰዎችን ለመቆጣጠር ጥቅም ላይ ለማዋል አስቦም ነው ሲሉ ያስረዳሉ። ለዚህም ነው ብዙ ሰዎች ቀሪ ያልተለቀቁ ፋይሎችና ስሞች የዓለም መሪዎችንና ታላላቅ ባለሀብቶችን ለመጠበቅ ነው ሲሉ የሚከራከሩት። የኤፕስታይን ፋይል ገና ጅምር ነው። በሚሊዮን የሚቆጠሩ ገጾች አሁንም በይፋ አልታዩም። ብዙ ስሞችም ተደብቀዋል። አንዳንድ ማስረጃዎችም እስካሁኗ ጊዜ ድረስ አልተገኙም። የተለቀቀው ፋይል በጣም አስፈሪና ዘግናኝ ቢሆንም አስቡት ደግሞ ገና ያልተለቀቀው ፋይል ምን ሊመስል እንደሚችል። ያ ነው እንግዲህ ትክክለኛ ሚስጥሩና መንግስት እንዳናየው የሚፈልገው። እንግዲህ በቀጣይ ክፍል ይህ ጉዳይ ምን ያህል ጥልቀት እንዳለውና እዛ ላይ የተገለጹ አንዳንድ ስሞችን በደንብ የምናይ ይሆናል። እስከዛው ድረስ ቻው።